ሳውዲ የምትገኙቶቻችን ማለት ነው። በተለይ በውጭ የምትሰሩ ጥንቃቄ አድርጉ። እኔ የምለው የሳውዲ እረኞች ግን በዚህ ልክ የጠገባችሁት በሰላም ነው? እውነት እንደዚህ አይደረግም፣ ነውር ነው ማለት ነው። በራሳችሁ ላይ ቢደረግባችሁ የማትወዱትን ነገር በሌላ እህቶች ላይ አታድርጉ እንዴ። ሁልጊዜኛ እህቶቻችን ብቻ ጥፋተኛ የምናደርግ የሳውዲ ሴቶች ጉድ፣ የሳውዲ ሸቃሎች ጉድ እንላለን ማለት ነው። ስለዚህ ጥፋቱም እኮ ከእናንተ ጋር አለ። እናንተ ባጀነጅኗቸው፣ እናንተ ባቀሰቅሷቸው እኮ መቼም ጫማ ዝበው ለመሻወር ከፍለው እኮ ይሄን ያክል ርቀት ተጉዘው አይመጡም ነበረ። ከመጡ በኋላ ደግሞ ለምንድነው እንደዚህ የምታደርጓቸው? ምርጫችሁን ገና ቀድማችሁ ራሳችሁ አስተካክሉ። እንዴት መጀናጀን እንዳለባችሁ፣ ማንም መጀናጀን እንዳለባችሁ፣ በምን ሁኔታ ውስጥ ናችሁ መጀናጀን እንዳለባችሁ፣ ነፃ የሆነችን ሴት እንዴት ማወቅ እንዳለባችሁ ራሳችሁ ወቁ። ሂዳችሁ እየተለጠፋችሁባችሁ ነው እኮ ለእነሱ እንደዚህ ሁሉ ጥሩ የምትዳርጓቸው ማለት ነው እንዴ። ሆነን ለመናገር በጣም ያሳፍራል። ሴቶችዬ እባካችሁ ልብ ግዙ። የማታውቁትን የኦንላይን ወንድ አትጀናጀኑ። ከተጀናጀናችሁም አንድ ብቻ ተጀናጀኑ። እውነት ስለ ሳውዲ ሸቃሎች በጣም ብዙ ጉድ ሰምተን አይተን እናውቃለን። እንግዲህ ታይቶ ተሰምቶ የማይታወቅ ጉድም ከትናንት ወዲያ አንድ ቪዲዮ አካፍያችኋለሁ። እሱ አባትና ልጅ ለ2 ዓመት ያክል ሳውዲ ላይ ሲጀናጀን ድሮ በመጨረሻ አባት የልጁን የራቁት ቪዲዮ በፌስቡክ ለቆ አዋርዶ ቅስሟ ተሰብሮ ራሴን ላጥፋ ብላ መንታ መንገድ ላይ ሆና እንግዲህ በሰው በሽማግሌ ተይዞ ምናምን አካፍያችኋለሁ። ከዚህ ደረጃ ተደርሷል። ስለዚህ ማንም ነፃ ወንድ የለም፣ ማንም ነፃ ሴት የለም ማለት ነው። አትጀናጀኑ። እንዳልኳችሁ ከተጀናጀናችሁም አንድ ወንድ ብቻ ተጀናጀኑ፣ ሴቶች ማለት ነው። ወንዶችም እንደዚሁ እንዴ። በዛ እኮ የእውነት እንደ አካል የአገሬ ልጆች ያው ድሃ ናቸው እንጂ ማለት ነው። ለዕለቱም ቢሆን ፏ አድርገው ለዕለቱም ቢሆን ጥሩ ፍቅር እየሰጡ የሚይዟችሁ ባንጋሊዎች አሉላችሁ። ከፋሰባችሁ ባንጋሊዎች ጋር ቢሆን ሄዱ እንዴ። ሰው እንዴት በዚህ ልክ እንትን ይባላል? እውነት አይደረግም፣ ነውር ነው ማለት ነው። ስሙኝማ ሀገሬ ልጆች ማለት ነው። ፎቶዋን ቀንጨብ አድርጌ ያሳየኋችሁ ያው የዩቱብ ህግ ስለማይፈቅድ ነው። ወይዘሮ ሸቃሊት ማለት ነው የመዳብ ነፃ ዋይፋይ ተመቸኝ ትልና ምን ታደርግላችኋለች መሰላችሁ? ብዙዎቹ ሴቶች የምትሳሳቱ ለምን እንደልንገራችሁ፣ ወላሂ በምንም ሁኔታ ውስጥ ናችሁ ወንድ ጋር ታወሩቶች ማለት ነው። በምንም ሁኔታ ብዙቶቻችን ምን ይላሉ መሰላችሁ? ለእቃ ማጠቢያ፣ ለልብስ መተኮሻ፣ መደበሪያ ይሉና ከሆነ ወንድ ጋር ወሬ ይጀምራሉ። በቃ አይደለ 24 ሰዓት በሙሉ ዋይፋይ ክፍት ነው። ኤርፎኗን ሰክታ በቃ ስታወራው ትውላለች፣ ስታወራው ታድራለች። በወንድሞቻችሁ ላይም ግፍ አትስሩ፣ ጡር አትስሩ። እነሱ እውነት መስሏቸው ፍቅር ሊይዛችሁ ይችላሉ። ኋላ ላይ ደግሞ አወዳደቃቸው ሊከፋ ይችላል፣ ሊጎዱ ይችላሉ በሰው ሀገር በበረሃ ላይ እየኖሩ። ስለዚህ እናንተ የማታገቡት እናንተ የማትፈልጉትን ለጊዜ መግደያ እያላችሁ አትጀናጀኑ። ጊዜያችሁን ሳይሆን የምትገሉ በነገራችሁ የራሳችሁ ናችሁ፣ ራሳችሁን የምትገሉት ማለት ነው። እና ወይዘሮ ሸቃሊት መዳም ቤት ውስጥ እየሰራች የነፃ ዋይፋይ አገኘው ትልና ከሁለት ወንዶች ጋራ ስትጀናጀንላችሁ እንግዲህ ለብዙ ወራት ተጀናጀነች። ከዛ ከጀንጀና በኋላ እንግዲህ ያው ባሰባት መሰለኛ ለቅም ሰው እንዴት በዚህ ልክ ሀገር የልጆች ኧረ ተው፣ ነውር ነው። ኧረ ተው። እውነተኛ ድሮ ስናውቀው አንድ ወንድ አንዲትን ሴት ከፈለገ ካለችበት ድረስ ጫማ ዝቦ የሚሄደው ወንዱ ነበር ማለት ነው። ዛሬ ደግሞ የተያዙ ይዙት ሴቱ ነው ወንድ ፍለጋ የሚሄደው። የሀገር የልጆች ነውር እኮ ነው የእውነት። እንዴ ሽማግሌም እኮ የሚላከው አይታችሁ ከሆነ ወደ ሴቷ ቤተሰብ ነው አይደለ? ስለዚህ ይሄን ነው ማድረግ ያለባችሁ እንጂ እንዴት ነው እናንተ ጫማ ዝባችሁ ስጦታ ገዝታችሁ የመሻወር ከፍላችሁ ካለበት ድረስ የምትሄዱ? ካለበት ድረስ እኮ ሄዳችሁ አንዳንድ ክብረ ቢስ ወንዶች ማለት ነው፣ እረኞች ማለት ነው፣ ክብር እንኳን አይሰጧችሁም። እሺ እንደዚህ ፊታችሁ እስከሚላላጥ እንዳልሆናችሁ ሁናችሁ ነው እየላኳችሁ ያሉት። ስለዚህ እንደዚህ አታድርጉ። በቀላል መንገድ ስላገኟችሁ ነው እንደዚህ የሚጫወቱባችሁ። እንዳልኳችሁ ለጊዜውም ቢሆን መደሰት ከፈለጋችሁ በቃ ባንጋሊዎች ጋር ሂዱ። እውነት እንዴ ከዚህ ሄዳችሁ ክብራችሁንም አካላችሁንም ጅስማችሁንም አታችሁ ከምትመለሱ እናመላችኋለሁ። ወይዘሮ ሸቃሌትን መዳም ቤት ውስጥ ሆና የነፃ ዋይፋይ አገኘሁትና ትጀናጀንላችኋለች ማለት ነው። የሚያሳዝነው ነገር ይች ልጅ እንግዲህ የምትጀናጀነው አንድ ወንድ ብቻ አይደለም። አስቡት የሀገሬ ልጆች። እኔ ያው ሁልጊዜ ሴቶችን ብቻ ጥፋተኛ እናደርጋለን፣ ወንዶቹ ባይጀነጅኗቸው እነሱም አይሳሳቱም ነበር ለማለት ያክል እንጂ ስህተቱ ሴቷም ጋር ያለ ማለት ነው። እናማላችኋለሁ። ይቺ ሸቃላ ስትጀናጀን ከአንዱም ከሁለቱም ጋራ ተጀናጅና ከዚያ መጨረሻ ላይ ባሰባት። በቃ ሲብስባት ያው በውጭ ስለምትሰራ ኢጃዛ መውጣት ስለምትችል ተቀጣጠርላችሁና ማለት ነው። አስቡት ራሷ መሻወር ከፍላ ራሱ ለወንዱ ስጦታ ገዝታ ራሷ ማለት ነው ለወንዱ ስጦታ ገዝታ ለሷ ዘንጣ ለብሳ ስንት ወጪ አውጥታ እንግዲህ ማለት ነው። አስቡት ባሏ ልታገኝ ማለት ነው፣ ፍቅረኛዋ ልታገኝ በቃ ሊያልፍላት ምርጥ ጊዜ ልታሳልፏ ብትነለትልክ በሰዎቹ በቪዲዮ እንደምታዩ ሁሉ ማለት ነው። እናታለም ይታደሉታል እንጂ አይታገሉትም። ሰዎቹ ያደረጉትን ሁሉ እናደርጋለን እያላችሁ አሟሟታችሁ እንዳይከፋ
ስለዚህማ ጥንቃቄ አድርጉ ሴቶችዬ ማለት ነው። ከዛ ወይዘሮ ሸቃሊት ራሷ መሻወር ከፍላ መሻወር ምንድን ነው የታክሲ ከፍላ ታክሲ ቤቷ ድረስ አስመጥታ ከሱ ድረስ የሚያደርሳትን ታክሲ ኮንትራት ይዛ ወጣችላችሁ። ከመዳም ቤት ወጥታ በረሃ ለበረሃ ያንን ሰው እየፈለገ ማለት ነው። ከዛ አላችኋለሁ አንደኛው ጋር ልትገናኝ ፕሮግራም ይዛ ሌላኛው ደግሞ ሲጀነጅና ወይም ሲያወራት ለተወሰኑ ቀናቶች አታገኘኝም፣ እሺ ስራ በዝቶብኛል፣ ስራ ላይ ነኝ ምናምን ትልና ያንኛውን ጆሮ ግንዱን ትለዋለች ማለት ነው። ምክንያቱም አንደኛው ልታገኝ ልትሄድ ስለሆነ ከእሱ ጋር ሆና ይሄኛው እንዲያወራት ስለማትፈልግ ከዛም ትላችሁና እሺ ብሎ እሱም እንግዲህ እጁን አጣጥፎ ቁጭ። ከዛ ሸቃሊትም መውጫው ቀን ደረሰ። በቃ ተጀናጀነች እና ሄደች። የት ከተጀናጀነች ሰውዬ ማለት ነው። እሱም ሊቀበላት ዝግጁ ሆኖ ከዚያ ስደርስ ግን የታሰበው ቀርቶ ያልታሰበ ጉድ ገጠማት። ግን በተደጋጋሚ እንሰማለን እንደዚህ ያለ ነገር። ለምን እንደምትሸወዱ ሴቶች ያላቅም። እኔ ወንዶቹ እንግዲህ አውቀው ሊሆን ይችላል ይሄን ነገር የሚያደርጉት። ወላሂ ብዙ ጊዜ እስኪፈትንልኝ ምናምን ሲባባሉ ሰማለሁ። ሴቶችም የተጀናጀነውን ልጅ ወይም የባሏን ቁጥር ትሰጥና ለሌላ ሰው እስኪ ባሌን ፈትኝልኝ፣ እስኪ ምስቴን ፈትኝልኝ የሚባል ነገር አለ። እኔ ፈትናችሁ መጨረሻችሁ ምን እንደሚሆን ባላቅም ማለት ነው። ከዛ ይች ልጅ አንደኛውን ቀጥራ ስትሄድ ሁለታቸውንም ከአንድ ቤት ለምን አላገኘቻቸውም መሰላችሁ? ሁለቱንም የተጀናጀነቻቸውን ወንዶች ከአንድ ላይ አገኘቻቸው። ከዚያ እነዚያ ወንዶችም ደግሞ ምን አባሽ ነው ሁለታችን የሚጀነጅኝ ከኔ ጋር እየተጀናጀሽ እንዴት ከሱ ጋር ትጀናጅኛለች ብሎ አቀባበል በምን ቢያደርጉላት ጥሩ ነው? በዱላ የሀገሬ ልጆች። ልጅቷ ፊቷ ደም በደም እንዳያችኋት፣ ይህ ከንፈሯ ሳይቀር ተላልጦ ምናምን እሷ አሳማለሁ ብላ ሄዳ ተደብድባ ከንፈሯ እንግዲህ የሚገባው መሳም ነበረ። እነሱ ግን ደብድበው ደም በደም አድርገው ከጥቅም ውጭ አደረጓት። እና የሳውዲ ወንዶችም ማለት ነው እረኞች እየጥጋባቸው አይቻልም ወላሂ። እንደ ሰውማ ጥሩ ኢጃዛ ቤት ብትኖሩ ሙኬፍ ካለበት የተደላደለ ድሮማ ብትኖሩ ጥጋባችሁ እኮ ከዚህ በላይ ይፈላብን ነበረ። በረሃ ለበረሃ እየተንከራተታችሁ እናንተ ለሰው ያላዘናችሁ ምን ችግር አለ? ልጅቱ መታላ አንዳችሁ አስተናግዷት ኸላስ በቃ። እንዲሁም ሁለታችሁ ቆማችሁ ነበረ ምረጭ ማለት የነበረባችሁ። ያው እስከ ዛሬ ድረስ በስልክ አይደለ? ስለዚህ አሁን ደግሞ በአካል ስታገኛችሁ ምረጭና ብላችሁ ምርጫም ነበር ማስተናገድ የነበረባችሁ። ይሄን ያክል ዋጋ ከፍላ ይሄን ያክል በረሃ ተጉዛ መታ ከዚያ በላይ ደግሞ ቅመሽ መባሉ ምንድን ነው? እሷ ፈልገ የመጣችሁ ሌላ ነገር፣ እናንተ በዱላ ማስተናገዱ። አሁን ይሄ ነገር ተገቢ ነው ትላላችሁ? ተው ግፍ ነው፣ የእውነት ተው ግፍ ነው። በዚህ ክፋታችሁ እኮ የኢትዮጵያ ሴቶች ባንጋሊ ለባንጋሊ የሚንከራተቱት እኮ ወዶ አይደለም፣ በእናንተ ጦስ ነው ማለት ነው። አሁን ይህን የሰማች ሴት እንዴት ነው የሀበሻ ወንዳምን አሁን ድጋሚ በረሃ ላይ የምትወርደው? ድጋሚ ኢጃዛ ቤት የምትወርደው? እንዲሁ አላህዬ እንዲሁ ሌላ ምንም አይደለም። እንዲሁ ኢጃዛ ምንጃዛ የምትባለውን ነገር ሳላውቃት እንደተከበርኩ ለሀገር ያብቃኝ ነው የምለው እውነት። እና እህቶችዬ ተው፣ የማታውቁትን ወንድ አትጀናጀኑ። ወላሂ ደግሞ ወንድ ተጀናጅናችሁ አምናችሁ ከዚህ ሀገር አትገናኙ። በቃ እውነት እሱ ትክክለኛ ትዳር ፈላጊ ከሆነ በቃ ኢትዮጵያ ስንገባ ሀገራችን ስንገባ በሽማግሌ በቤተሰብ እንጋባለን በሉ። ምኑንም የማታውቁትን ማለት ነው። ምኑንም በነገራችን ላይ እኮ እናንተ አሁን ሀበሻ ተጀናጀን ብላችሁ ትሄዳላችሁ አይደል? ሀበሻም እኮ ላይ ሆን ይችላል። በአማርኛ ስለጻፈላችሁ ብቻ ሀበሻ ነው አትበሉ። አስተርጉሞ በሌላ ቋንቋ የጻፈው ወደ እናንተ በአማርኛ ይልከዋል እንዴ? ልብ ግዙ እንጂ ሀገሬ ልጆች። አባት ልጅን ሲጀነጅን ከሰማችሁ ወዲህ እንዲሁ አሁን ድጋሚ አምናችሁ ወንድ የምትጀናጀኑ ሴቶች ትኖራላችሁ። አባት ልጁን አባት በልጁ ላይ ጨክኖ 2 ዓመት ሙሉ ጥንባጥንቤ ተጫውቶባት ፍቅር ተጫውቶባት ለልጅ መባል የሌለበትን ቃል ሲናገራት ከርሞ ኑሮ በመጨረሻም እሷ ስላዋረደችው ብቻ ይሄ ሰውዬ እንደዚህ ነው ስላለችው ብቻ የልጁን የእርቃን ፎቶ ፌስቡክ ላይ የለቀቀ ሰውዬ። አሁን ይህን እየሰማችሁ እንዴት ነው ወንድ አምናችሁ የምትጀናጀኑ? እንዲሁ ተው፣ ወላሂ ይቅርባቸው ሀገሬ ልጆች። እንዴ ተው፣ ነውር ነው ማለት ነው። በቃ ለጊዜ መግደያ ለቃ ማጠቢያ እያላችሁ እህቶች አትሳሳቱ። በቃ ብዙ ጊዜ መግደያ ያለ ጊዜ ልግደል ካላችሁ፣ እኔ ግን ሞኝ አትሁኑ። ጊዜ ወርቅ ነው። ገለዋለሁ ስትሉ ትገደላላችሁ። ዩቱብ ከፍታችሁ ስሩ እና ልንገራችሁ ብዬ ነው። ሰላም አሉልኝ።